ይወርሳል ቀን በጽልመት በብርዶ። ሰላም ጤና ይስጥልኝ። ዛሬ ደግሞ በመሃል አዲስ አበባ መገናኛ ሾላ በዋናው አስፓልት ዳር በሰሚ ፊኒሽድ ባለ 2 መኝታና ባለ 3 መኝታ የአፓርትመንት ቤቶችን ይዘንልዎት ቀርበናል። እስቲ ወደ ውስጥ ገብተን ምን እንደሚመስሉ ውስጣቸውን እንመልከታቸው። ተከተሉኝ። የቤት አማራጮቻችን ባለ 2 መኝታና ባለ 3 መኝታ ሲሆኑ ባለ 2 መኝታው 107 ካሬና 122 ካሬ ሲሆኑ ባለ 3 መኝታው ደግሞ ሰፋ ያለ 170 ካሬ ነው። ሙሉ ካርታቸውን አዘጋጅተን ለሽያጭ ይዘን ቀርበናል። ይወርሳል ቀን በጽልመት በብርድ ወራት በክረምት ዳምኖ ሲታይ በቀኑ ሰው ይቃዣል በውኑ። ነይ እንዲሞቅ አንሶላው ነይ እንዲሞቅ ትራሱ አቀዝቅዞታል ቤቴ በረዶና ንፋሱ። ነይ በክረምት ነይ በብርዱ ሰው አይችልም ሆዱ። ነይ ባምሌ ነይ ናሴ እንዳረግሽ የራሴ። ነይ በክረምት ነይ በብርዱ ሰው አይችልም ሆዱ። ነይ ባምሌ ነይ ናሴ እንዳረግሽ የራሴ። ይወርሳል ቀን በጽልመት በብርድ ወራት በክረምት በመሃል አዲስ አበባ መገናኛ ሾላ በዋናው አስፓልት ዳር በሰሚ ፊኒሽድ ባለ 2 መኝታና ባለ 3 መኝታ የአፓርትመንት ቤቶችን ይዘንልዎት ቀርበናል። የቤት አማራጮቻችን ባለ 2 መኝታና ባለ 3 መኝታ ሲሆኑ ባለ 2 መኝታው 107 ካሬና 122 ካሬ ሲሆኑ ባለ 3 መኝታው ደግሞ ሰፋ ያለ 170 ካሬ ነው። እንዲሁም በተጨማሪ ሰፊ ቴራሲና የመኪና ማቆሚያ ፓርኪንግን ያካተተ ነው። በመሃል አዲስ አበባ መገናኛ ሾላ በዋናው አስፓልት ዳር አፓርትመንት ቤቶችን ይዘንልዎት ቀርበናል። እነዚህን ቤቶች በመግዛት አትራፊ ይሁኑ። መልካም ቆይታ። ለበለጠ መረጃ ከታች ባለው ስልክ በመደወል መረጃ ማግኘት ይችላሉ። አመሰግናለሁ። ሳልቤቴ በረዶና ንፋሱ። ነይ በክረምት ነይ በብርዱ ሰው አይችልም ሆዱ። ነይ ባምሌ ነይ ናሴ እንዳረግሽ የራሴ። ነይ በክረምት ነይ በብርዱ ሰው አይችልም ሆዱ። ነይ ባምሌ ነይ ናሴ እንዳረግሽ የራሴ።